ዋትስአፕ ቤተሰቦቻችን እንደምን አላችሁ? Hi guys. አሁን እንዲ ኤርፖርት ነው ያለነው። ወደ ብራዚል ሪዮ እየሄድን ነው። አንድ ትራንዚሽን ቦታ አለን ማያሚ ፍሎሪዳ። አሁን ፍላይታችን ወደ ማያሚ ፍሎሪዳ ነው። ሪዮ ለመሄድ በጣም የሚጓጓ ነው። በጣም ያበደ ቪዲዮ ነው ምንሰራላችሁ። ፊፋ ስትሪት ኮርቶች ላይ የነዚህ ሄሊኮፕተር ቱር እናደርጋለን። ሮናልዲኖ ሆኜ ነው የመጣው። ታዲያስ ፕራይስ ደ ሪዲም እንሄዳለን። ቢቾች እንሄዳለን። አሪፍ ቢቾች ምግቦቻቸው they have like ብዙ አይነት ፍሩት ትሮፒካል ፍሩት የሚባሉት ማለት ነው አሉ like እናሳያቸዋለን። just አዲስ ነገር ነው የምናደርገው። ማአት ነገር አድቬንቸር ነው የሚኖረን። አብራችሁን ቆዩ። ሰብስክራይብ አድርጉን፣ ላይክ አድርጉልን ቪዲዮአችንን። thank you guys. ብራዚል ንገረኝ። see you እዚህ ጋር ካሜራው ይዘው What's up? Finally, Rio de Janeiro ገብተናል። በቃ ሳይታሰብ ደረስን ሪዮ። በጣም አሪፍ ፍላይት ነበረ። ሴፍ ነበር በጣም ምንም ሃርሽ ነገር አላለ። ሳናስበው ነው የደረስነው እና ሪዮ ኤርፖርት ነው ያለነው አሁን። ኤርፖርቱ ይሄን ይመስላል። ዋል አርት ምናምን አለው እና ካሁን በኋላ የምንሰማው ቋንቋ ፖርቹጊዝ ነው። እንግሊዘኛ ይናፍቃል ማለት ነው ካሁን በኋላ። ፖርቹጊዝ ለምደን እንመጣለን ጋር ሳታቆንም። እሺ ከዛ 4-3 ቀን አራቀም በኋላ ፖርቹጊዝ ምናምን አትሊስት ማለት ነው ቻሌንጅ እናደርግ ራሳችንን። አትሊስት 15 ቃላቶችን ማወቅ አለብን የፖርቹጊዝ አይደል? እናውቃለን። ያበደ ሩም ነው፣ ያበደ ቦታ ነው። እስማ the view is like 10 out of 10 ብቻ በእናትህ 10 out of 10 look የሆነ ሆቴል ዝም ብላችሁ የምታገኙት አይነት ቦታ አይደለም። ዝም ብሎ this is like a perfect view. እና ደግሞ I can live here every day. እንትን አላቸው ስዊሚንግ ፑል ምናምን ላይ እና እስማ this is a day. እንግዲህ ሆቴላችንን ሩማችንን ሪቪው ልናደርገው ነው። Oh wow, it's so pretty. እንዲህ ሻማ ምናምን አበባ ምናምን ተደርጎልናል። So pretty. The flowers. Wow. I love this bed. This is so cute. በጣም ነው የሚያምረው። ላቭ ምናምን ይላል። ይሄ በቃ ጽድት ያለ አኒቨርሰሪ። Let's see what they say. Laço by the Soul. Wish you a fantastic stay full of love and happiness. Congratulations for your first wedding anniversary. Thank you. Thank you. This looks so nice. which one ደግሞ? This is the best view ever. Oh my god. This is the best view ever. Guys. Yes. This is so beautiful. Oh my god. Look at this. And you know, Papa, mountain ያልኩ ደስ ይላል ያልኩ ነበር። ፍለግታችን መጣለን። This is so amazing የሆነ ቪው ነው። በጣም ግሪን ነገር ለምትወዱ፣ ውሃ ለምትወዱ፣ ባህር ለምትወዱ ይሄን ባህር ህይወት በጣም። እዚህ ጋር ደግሞ ስዊሚንግ ፑል አለ። በጣም የሚገርም ቪው ነው ያለው። ስዊሚንግ ፑሉ ላይ ሆነን ይሄ እንትን ይገባል፣ ባህር ይገባል። በኋላ እሱ ጋር እንትን እናደርጋለን፣ እንነሳለን ፎቶ። this is amazing. Words ያደርጋል like 10 out of 10. Words every penny. Yes. It worth every penny.
Rio, like this place, they're so nice. ያዘጋጁልን አበባ ምናምን they know we anniversaryያችን እንደሆነ አውቀው ባዝሩማቸውን እስኪ ቼክ እናድርገው። ዋው ፋንሲ ነገር ነው። ፋንሲ ነገር ናት። እና ቱ ባዝሩም ነው ያላቸው by the way. Another bathroom አለ እዚህ ጋር. Yeah. Oh my god. There's another bathroom here. This is so beautiful. ከዚህ በኋላ እኔ ልግባ መጀመሪያ የለም። ሰው ሁለት አለን እንከፋፈላለን ማለት ነው። Yes. And I'll take the other one. Okay, I'll take this one. No, I'll take this one. No, I'll take this one. No. I'll take this one. ባልና ሚስት ቆይ ከመቼ ወዲህ ነው የተለያየ ባዝሩም የሚከፋፈለው? በስማሚው ከባዝሩም ወደ ባዝሩም ከእንትን ፈረስ ያስጋልባል ይሄ በቃ። እና 10 out of 10 this place like እኛ የምንፈልገው አይነት ነው። በቃ ጸጥ ያለ ነው። የሚጮህ ከለር አይደለም፣ የሆነ ጥቁር ከለር ነው። የሆነ ዳርክ የሆነ ሞመንት አለ። ሪላክስ የሚያደርግ ቫይብ አለው። እዚህ ጋር ውሃ አለ እና ይሄ ሆቴል በቃ ሪቪው ስጡ ብንባል 5 ስታር ነው የምንሰጣቸው። 5 ስታር 5 ስታር እና thank you. So guys, make sure to subscribe to this channel. ለምን ካላችሁ እናንተም እየተዝናናችሁ ይሄንን እያሳየናችሁ ይሄን የመሰለ ቪዲዮ ቀልዳላችሁ ይሄን የመሰለ ቪዲዮ እያስቆመከምናችሁ ማለት ነው። ሰው እኛ ብቻ አይደለንም እኮ እዚህ ያለ ነው። እናንተም እዚህ ናችሁ እንዳላችሁ ቁጠሩት። እዚህ አያችሁታ በስማ መብራት አለው። ያ ሆነስትሊ ማለት ነው ከዩኤስ ውጭ ስንወጣ ምን የሚያስቸግረን ነገር መሰላችሁ? ሶኬታቸው ሳውን ሶኬት መሰኪያ የለንም። ያመጣናቸው ኬብሎች በሙሉ ከዚህ ሀገር ሶኬት ጋር ፊት አያደርጉ። so we have to buy አሁን out of charger ሆነናል። ተቃላ ነገር ሶኬታችን ይሄ ሶኬት ለምሳሌ ይሄ የአሜሪካኑ ሶኬት አሜሪካን ብቻ የሚሰራው ሌላ ሀገር አይሰራም። እንደ ኢትዮጵያ ነው መሆን ያለበት። እና ይሄን አስቤ እኮ ገዝቼ ነበር የሆነ አዳፕተር ግን ረስቼው መጣሁ። እና ይሄን ይመስላል የያዝነው ሩም። ወደነዋል። ማማዬ ወደዋለች፣ እኔ ወድጄዋለሁ። እናንተም እንደምትወዱት እርግጠኛ ነኝ። ብራዚል የመምጣት ፕላን ካላችሁ ሎኬሽኑን እናስቀምጥላችኋለን። እዚህ ሆቴል ነው፣ ግርግር የለውም፣ ጸጥ ያለ ቦታ ነው። ከከተማው ትንሽ ወጣ ያለ ቦታ ነው እና በጣም ደስ ያለ ቦታ። በቃ ውጪ በጣም ሙቀት ነው እና በጣም ግርግር ነው። እዛን ቦታ ስትመጡ በቃ ለማረፍ ስትመጡ ያ በቃ ሪላክስ የሚያደርግ ነው። ሪላክስ ሞድ ነው። ያ አሁን ማረፍ የሚባል ነገር የለም። ባይዘው ደክሟታል አይደል? የሀገር መንገድ ትራቨል አድርገን የመጣ ነው። ደክሞናል። ግን አሁን we have to go ፋቬላ ቱር የምናደርጋቸው የብራዚል ውስጥ ለውስጥ መንገዶች አሉ። we have to go now like you're gonna like them. yes ሮቺና የሚባል ፋቬላ አለ። መንደሮች ማለት ነው። የብራዚሊያን ኮሚኒቲ like በጣም ሎው ፋይናንሻሊ ሎው የሆኑ ሰዎች የሚኖሩበት አካባቢ እሱን ሄደን ቪዚት እናደርጋለን፣ እናስቀኛቸዋለን ምን አይነት የላይፍ ስታይል እንዳለ። የድሮን ቪዎች እናደርጋለን። we gonna have like oh my god በድሮን እንቀረጻለን። I can't wait to see you guys. እንደገና ፊፋ ኮርት አለ፣ እዛ ኳስ እንጫወታለን። we gonna have fun man. ብራዚል ላይ በቃ ፈታ ነው የምንለው ዛሬ። ከዛ በኋላ ስቴሮች አሉ። እነዚህ ብራዚል ላይ በጣም ታዋቂ የሆኑ ረጅም የብራዚሊያን ስቴር፣ እዛ ሄደን ፒክቸሮችን እንነሳለን፣ ቦታውን እናስጎበኛቸዋለን። ሰው ጋይስ እናንተ ብቻ ሰብስክራይብ አድርጉ፣ ሌላውን በእኛ ተውት፣ ሌላውን በእኛ ጣሉት።
እና ሌትስ ጎ ኤንድ ኢንካውንተር እናድርጋት ሪዮ ዲ ጄኔሮ ብራዚል። ሌትስ ጎ ዋትስአፕ እንደምን አላችሁ? አሁን የመጀመሪያ ቱራችንን ልንጀምር እየሄድን ነው። ሰዎች አግኝተናል ቱር የሚያስደርጉን እና ለዚህ 4 ቀን ብራዚሊያን ሆነናል። የብራዚሊያን ካልቸር ምናምን በደንብ አድርገን ነው ኤክስፒሪየንስ የምናደርገው እና stay with us, make sure to subscribe. Oh yeah, I think he's on the other side. Hi. I'm just gonna explain how you're gonna get on the motorbike. Alright. There's a tour guide waiting for you up there that works with him, speaks English and everything. Okay. I'm just gonna explain because he doesn't speak English. Okay. Have you ever been on the motorbike before? Mina? She's never been, but I do. You do? Okay. Yeah, right here. This one is exit. ስልጠና ሊሰጣት ነው እንዴት ሞተር ባይክ ላይ እንደሚወጣ። It burns. Oh, this one burns. Yeah, this thing burns. All of the motorbikes they have, the higher motorbikes like we don't have one here, but some of them they have higher right here. Yeah. But you're not gonna touch it, so you don't have to. When you go up for the left side, don't go for the side of this because your engine can hit it. Yeah. So it's better not. The motorbike will be standing up like this, a little bit more up, but you can just pass your right leg into the motorbike. The driver will be right here, so you can hold on him. And the girl, you can communicate, please. You have the pedals right here. If the motorbike's a little bit higher up, you can put your feet here, hold on your shoulders, and then put yourself up. Okay? I'm gonna help you. I'm just saying that as a girl you can do this because guys are bigger, so these are very balanced. And I would say to you too, for the motorbike ride, you know it is more common for the passenger hold on the back of the motorbike. Where you're going to a very high place. It's better for you to hold on their shoulders instead of just back. You're probably gonna be falling off that because you don't know how it's your first time probably. So it's better for you to hold on your shoulders. Or if you want, you can completely embrace the guide. So don't worry about it. It's completely fine. You can record, you can take pictures, you can take your phone out and hold it with the one hand. It's completely fine. Okay? Yeah, she can. We just said that it's better for the left side, so she can never hit this thing. It's so if I ever pass away. Exactly. Fair? Yeah, we good. Yeah, but I'm excited. Here? This one. On the other side. Oh, okay. Just pass your right leg. Yeah, like that. Thank you.
ቦታችን ላይ ደርሰናል። ኦብሪጋድ That was so fun. Bom dia. Brasileiro, né? We speak English. Oh, you speak English? Yes. Nice. My name is So guys, please go over here. Oh, sorry. I got a question. Do you want to do the drone video? What is it? The drone video is like a drone is very viral right now. Oh, you know what it is? Right. So you do it. Yeah. Nice. Ai, calma aí. A drone video. Eles dois vão fazer. Eles vão fazer mais. Eles falam inglês. Então, mais alguém. የድሮን ቪዲዮ እናደርጋለን። ያበደ የድሮን ቪዲዮ ከተራራ ላይ ማለት ነው ይቀርጻል። Preparados então. Isso. Guys, you will be with me, okay? So you will follow me. Okay. São dois, tá, pai? Dois. Valeu. እሱን ፎሎ እናድርግ። ማማዬ ቅደም። Oh my god, it's so cute. ይሄ ማለት ነው It's ስፓና so fun. Excuse. Oh, that's hard. Aquí por allá con permiso. Si no estamos radio de comprar. ልጁን እየተከተልነው ነው። ፋቬላ እያስጎበኘ ነው። ፋቬላ የሚባለውን መንደር De hecho, no tanto. ለአብዛኛው በፖርቹጊዝ ነው የሚሆነው እና Chicos, muchachos, en esta partecita de acá, si alguno quiere comprar alguna camisetica, alguna pintura o algo, yo los puedo esperar. So guys, if you want to buy like t-shirts, something like that, Brazilian team, well, you got a couple of them, so it's fine. Si lo quieren probar, si algo, así que no, pai. Vale. እዚህ ጋር ብራዚሊያን ሸርት ይሸጣል። Muchachos, si no quieren comprarme, እኛ ግን ሬዲ ስላለን ሱር ጋይድ የሚያደርገን ሰውዬ ከፊት እየመራን ነው። ማማዬ how you feeling? I feel so good. አሁን የምናስጎብኛችሁ ብራዚል ከሚገኙ ፋቬላዎች አንደኛው ከሆነው ሆሲኛ የሚባለው ፋቬላ ነው። እንደምታዩት ፋቬላዎች ብራዚል ውስጥ በጣም ተደራርበው ተጠጋግተው የሚኖሩ ኮሚኒቲዎች የሚኖሩበት አካባቢ ነው። እዚህ አካባቢ ደግሞ ብዙ የእግር ኳስ ታለንቶች ሮናልዲኒዮ፣ ኔይማር፣ ፔሌ፣ አድሪያኖ የመሳሰሉ ሰዎች የተገኙበት አካባቢ ነው። እኛም ደግሞ ቃኘት አድርገነዋል። ይህ የምትመለከቱት ቦታ ሰዎች በተለይም ቱሪስቶች ይመጡና የድሮኒክ ቪዲዮ ይቀርጻሉ። የድሮኒክ ቪዲዮ ማለት እዛ ጋር ከምታዩት በር ይነሳሉ። ወክ እያደረጉ ይመጡና እዚህ ፊት ለፊት ላይ አንድ ወንበር አለች፣ የተቀመጠች ወንበር። እቺ ብሉዋ ወንበር ጋር መተው ይቀመጣሉ። ድሮኗ ምንድን የምታደርገው ከመነሻ አንስቶ እስኪቀመጡ ድረስ ያለውን ሪከርድ ታደርግና ወደ ላይ ትሄዳለች። ከዛ ሆል ከተማው ይገባል፣ ሆል ፋቬላው ይገባል ማለት ነው። እንደዚህ አይነት ቪዲዮ ለመቀረጽ በጣም ብዙ ወጣቶች ስራ አግኝተዋል። ቱሪስቶችም በዚህ ደስተኛ ናቸው እና ይህን ተቀርጸው በሶሻል ሚዲያቸው ላይ ያጋራሉ። እኛም ደግሞ ይህንን ቀረጻ ተቀርጸናል፣ ለእናንተም አጋርተነዋል። ተመልከቱት። ሌላኛው የፋቬላ ገጽታ ደግሞ እንደዚህ አይነት የፊፋ ኮርቶች ናቸው። እግር ኳስ ህፃናትም ወጣቶችም እየመጡ የሚጫወቱበት አካባቢ። በጣም ብዙ የብራዚሊያን ታለንቶች መጀመሪያ ታለንታቸውን የሚጀምሩትም የሚለማመዱትም እንደዚህ አይነት ኮርት ላይ ነው። እንደዚህ አይነት ኮርቶችን አብዝቶ መገንባት ለትውልድ ጠቃሚ ነው። እኛም ይህንን የማየት እድል አጋጥሞናል። አንደኛው የፋቬላ ኮርት ገብተናል፣ ኳስም ተጫውተናል፣ ጎልም አስቆጥረናል።
This school over here actually belongs to the Ducaselino school. That school over there. Yeah. It's a school for kids from 3 years old to 6 years old. So it's a private school. For that reason, we are not allowed getting into the court in the morning. From Monday till Saturday. Okay. Look, Saturday now, Friday. So the students are from the school? No. That isn't full social class. እዚህ ውስጥ አሁን ስንት ኔይማር ስንት የብራዚሊያን ታለንት እንዳለ ልነግራችሁ አልችልም። ኤክስኪውዝ ሚ ጋይድ የሚያደርጉ ሰዎች እዚህ ይዘው መጡ። አሪፍ ቦታ ነው። እንትናቸው ነው እኛ ፍላግ ይኖራል እዚህ ኤርትራ አለ። ኤርትራ የኢትዮጵያ እስኪ ፈልጊ በካሜራ የት አለ ኢትዮጵያ አስፈልጊያቸው ጋይስ። ኤርትራ እዛ ጋ ነው። ሻራት ኤርትራ ለሆናችሁ የኢትዮጵያ ባንዲራ here we go። ሪዮ ከምትታወቅባቸው ትልልቅ ፌስቲቫሎች አንደኛው ሪዮ ካርኒቫል ይባላል። በየአመቱ የሚደረግ ካርኒቫል ነው፣ የሚውዚክ ካርኒቫል። ከተለያየ ዓለም ሰዎች ይህንን ካርኒቫል ለማየት ይመጣሉ። በጣም ብዙ ክራውድ ነው ያለው እና ከዩሮፕ እና ከአፍሪካ ካልቸር የተዋሃደ ካልቸራል ሚውዚክ ነው የሚያሳዩት። የሳምባ ዳንስ፣ የተለያዩ ሚውዚካል ፕሬዘንቴሽኖች አሉ። እንደምታዩት ድራም ይዘው በተለያየ አልባሳት ወንድና ሴቶቹ አጊጠው ይሄንን ያሳያሉ ሁልጊዜ በየአመቱ እና እኛም የተወሰነ እድል አግኝተናል እንዴት ሳውንድ እንደሚያደርግ በትንሹም ቢሆን ኤክስፒሪየንስ አድርገናታል። ቢኮዝ ይሄ ካርኒቫል የሚደረገው አይ ቲንክ ፌብሩዋሪ ላይ ነው ሁልጊዜ። ይሄንን ቪዲዮ ደግሞ እየሰራን ያለ ነው ኤፕሪል ላይ ነው። ስለዚህ ታይምም ስላላገኘን እድልም ስላላገኘን በትንሽ ክራውድም ቢሆን አይተነዋል። ተመልከቱት፣ ይሄን ይመስላል።
ሳምባ የሚባለው ሳምባን ነው ተመለሰ እንደዚህ እስኪ ሳምባንስ እንዴት ነው እንዴት አሁን ሊያስደንሷቸው ነው እሺ የኛ ዳንሰኛ ኦኬ በመጨረሻም እስከ ዴሪያ ሴላሮን የተባለውን በሪዮ እጅግ በጣም ፌመስ የሆነውን ከ250 በላይ የሆኑ ደረጃዎች ያሉበትን ቦታ ጎብኝተናል። እያንዳንዱ ስቴርስ ላይ የተለያየ አይነት ታሪክ ተጽፏል። የተለያየ አይነት ስቶሪ ያለው ጆርጅ ሴራሎን በሚባል አርቲስት ነው የተሰራው በ1990። በጣም ብዙ ቱሪስቶች ይጎበኙታል። ይህን ቦታ በጣም የቱሪስት ቦታ ነው። እንደምታዩት ከለርፉል የሆነ ለፎቶም ለቪዲዮም በጣም ደስ የሚል በጣም ብዙ ሰዎች ያሉበት አካባቢ ነው። እሱንም ቃኝተነዋል። ፎቶም ተነስተናል። ጉብኝታችን ይህንን ይመስላል። guys እንግዲህ ለዛሬ የነበረን vlog ይመስላል። We really had a good time together. And everything like ዛሬ ያየነው ነገር ሁሉ 10 out of 10 ነው። ምንም የደበረ ነገር የለም። ሁሉ ነገር ተመችቶናል። ያየነውን ነገር ሁሉ ወደነዋል። ነገ ደግሞ ሌላ አዲስ vlog እንሰራለን። ነገ
ደግሞ በጣም የሚገራርም አድቬንቸር አለ ነገር so I'll see you guys next It's time gonna be a surprise. ነገ የምናደርጋቸው ነገሮች they're gonna be crazy and surprise so see you guys next time make sure to subscribe and like our channel thank you see you tomorrow